ስሙ ይባረክ። የሚያኖር አለልን ሰው ምንም ሁኔታ ሊኖር አይችልም እና እግዚአብሔር ረድቶ ደግሞ በቤታችን በኩል ደግሞ እግዚአብሔር ደግሞ መኖሪያ ሰጥቶናል። ክብር ለእግዚአብሔር ይሁን እና እኛ አልጠበቀንምና አሰጣጧም ራሷ ለራሷ እንደምትገዛ ሆኖ ነው ስታስገዛ የነበረው ለራሷ እንደምትገዛ ለራሷ እንደምትፈልግ አድርገን እኛ ለራሷ ነው የምንፈልገው ለኛ እንደሆነ አናውቀውም ግን መጨረሻው ለራሳችሁ ነው እና እግዚአብሔር ዘመኑን ይባርካት። ያው እንዲህ አይነት ያለችውን አሟጣ ተበድረም ጭምር መስጠት ማለት ከባድ ነው ለኛ እምቢ ማለትም እሺ ማለትም እየከበደ ነው በጣም ጥሩ ሰው ሲያጎርስ መናገርም ማጉረስም እስከምትከብዱ ማለት ነው እና እንደዚህ አይነት ነገር ነውና አንድ ነገር እናምናለን ደግሞ እኛ ደግሞ የምንሰጠው ነገር አለ እግዚአብሔር አለ ለሷ ደግሞ እግዚአብሔር ይሰጣል እኛ ጋር ያለው ደግሞ ብርቱ አለ ለሷ ምላሽ የሚሰጥ ለሷ እረፍት የሚሰጥ ለሷ ደግሞ የሚያስፈልገው ደግሞ የሚያዘጋጅ እሱ ስላለ ተቀብለን እግዚአብሔር ቢሰጥ ይሻላል ተቀብለን እግዚአብሔር ብንሰጥ ደግሞ የተሻለ ነው ብለን ስላሰበን ተቀብለናል ደግሞ ለሷ ደግሞ እግዚአብሔር ይሰጠናል ደግሞ እሱ ደግሞ እንዴት እንደሚሰጥ እሱ ያውቃል እንዴት እንደሚክስ እሱ ያውቃልና ክብር ለእግዚአብሔር ይሁን ጥቂት ከነጋ እግዚአብሔርና ምስኪን ሎይቬቹስ ሚካም ታኪያና ማካቦቹስ ሚካም ታስ መኖሪያዬ ጌታዬ መኖሪያዬ ኢየሱስ መኖሪያዬ ጌታዬ መኖሪያዬ ኢየሱስ አሳርፈኛል እፎይ ብያለሁ አንተን አግኝቻለሁ አሳርፈኛል እፎይ ብያለሁ አንተን አግኝቻለሁ መኖሪያዬ ጌታዬ መኖሪያዬ ኢየሱስ መኖሪያዬ ጌታዬ መኖሪያዬ ኢየሱስ አሳርፈኛል እፎይ ብያለሁ አንተን አግኝቻለሁ አሳርፈኛል እፎይ ብያለሁ አንተን አግኝቻለሁ አሎፋያ ዲያሰጌታ ከናስ ለቬጋዳ ላሞኮቦጆስ ሚጋንዳ ከናስ ሚጋናስ ለቬጋዳስ ለሃያ ዱሎ ኮቦጆስ ለቬጋዶ ኮቦጆስ ሃሌሉያ ለቬጆስ ኮቶሎ ቬጋናስ ሃሌሉያ ጌታ ይመስገን ደሱዬን ወደዚህ ጠራለሁ ከሱ ጋር ደግሞ ወስዱ ጋር ጌታ እናመሰግናለን እንግዲህ አደራ ምላችሁ ያልበላችሁ ጨጓራችሁን ሳይሆን እኔን ስሙ ትላንትና አንድ ምስጋና ፕሮግራም ነበርና ፕሮግራሙን ቃልና ምስጋና አስቀደሙ 7 ሰዓት ለምሳሌ ተጠራ ነው እስከ 8 ተኩል ነው እንደዚህ እንተናል ስለዚህ አሁን ያን ማዳመጥ አቃተና ጨጓራችን ማዳመጫ ጀመረ ምን አለ አብልተው ቢያመሰግኑን እኮ የኔ እንደ ሰባን ቦሳን ዘል ነበር እያል ሰዓቱ ደረሰና የዛሬ አልፈዳችሁ ነው የመጣችሁት የጌታ ስም ብሩክ ይሁን አሜን እኔ ግን እንትን ምስጋናችሁ አነሰብኝ እግዚአብሔር ለወንድማችን ለእህታችን ያደረገው በጣም ትልቅ ነገር ነው አሜን 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 ደስ ያለው እንጂ የቀና ስለሌለ ሲአሜን አሜን ሲአሜን አሜን
በክርስትና ውስጥ ሁሉ ጊዜ መጠንቀቅ ያለብን ከሁለት ጽንፎች ነው። ከሁለት ጽንፎች አንደኛው ጽንፍ ይሄ የምድር በረከትን ማሳደድ አንደኛው ጽንፍ፣ አንደኛው ጽንፍ ደግሞ ይሄንን የምድሩን ነገር በቃ ምንም ነገር እንደ ኃጢአት መቁጠር። ሁለቱም ጽንፍ የረገጡ የተሳሳቱ ነገሮች ናቸው። እግዚአብሔር ቃል አስቀድማችሁ መንግስቱና ጽድቁን ፈልጉ ይላል እንጂ የምድር በረከት ከንቱ ነው፣ አይጠቅምም፣ አይረባም፣ ቆሻሻ ነው፣ ኃጢአት ነው አይልም። በጽድቅ ይምጣ እንጂ እግዚአብሔር ይስጥ እንጂ፣ በጽድቅ ይምጣ እንጂ እግዚአብሔር ይስጥ እንጂ፣ እኛ አሳደን በዚህም በአቋራጭም በምን አናምጣው እንጂ የምድር በረከት በጣም አስፈላጊ ነው። ለእግዚአብሔር ቤት ስራ አስፈላጊ ነው። ለወንጌል ስራ አስፈላጊ ነው። እግዚአብሔር ይመስገን። አሜን። እግዚአብሔር ለዚህ ቤት ያደረገው ትልቅ ነገር ነው። ክብር ለገናናው ስሙ ይሁን። አሜን። ጠላት ያፈርሳል፣ እግዚአብሔር ይክሳል። አሜን። ያሻገረኝ ያወጣኝ ሰባራውን ገድቦ ያሳለፈኝ የረዳኝ እግዚአብሔር ከማንም ቀድሞ ለእኔ የደረሰ ያሻገረኝ ገድቦ ያወጣኝ ሰባራውን ገድቦ ያሳለፈኝ የረዳኝ እግዚአብሔር ከማንም ቀድሞ ለእኔ የደረሰ ያሻገረኝ ከግል ያወጣኝ ሰባራውን ድልድይ ገድቦ ያሳለፈኝ የረዳኝ እግዚአብሔር ከማንም ቀድሞ ለእኔ የደረሰ እግዚአብሔር ነው ከማንም ቀድሞ ለእኔ የደረሰ አሳዳጆቼ ሲማማሉብኝ ሞቴን ተመኝቶ ሲሳለቁብኝ እግዚአብሔር ሰማኝ ከመቅደሱ ወጣ ለቁጣው በትር ጠላቶቼን ቀጣ ያሻገረኝ በድል ያወጣኝ ሰባራውን ድልድይ ገድቦ ያሳለፈኝ የረዳኝ እግዚአብሔር ነው ከማንም ቀድሞ ለእኔ የደረሰ ያሻገረኝ በድል ያወጣኝ ሰባራውን ድልድይ ገድቦ ያሳለፈኝ የረዳኝ እግዚአብሔር ነው ከማንም ቀድሞ ለእኔ የደረሰ ያሻገረኝ በድል ያወጣኝ ሰባራውን ድልድይ ገድቦ ያሳለፈኝ የረዳኝ እግዚአብሔር ነው ከማንም ቀድሞ ለእኔ የደረሰ ያሻገረኝ በድል ያወጣኝ ሰባራውን ድልድይ ገድቦ ያሳለፈኝ የረዳኝ እግዚአብሔር ነው ከማንም ቀድሞ ለእኔ የደረሰ አሜን አሜን። ጠላት ይርሪባል። አሜን ይበል። ጠላት ያፈርሳል፣ እግዚአብሔር ይገነባል። አሜን አሜን። ማፍረስ ነው ስራው። የሰይጣን ቃል ትርጉሙ አንዱ
ዲስትራክሽን ነው። አፍራሽ ማፍረስ ነው ስራው። ማፍረስ ነው የሚመስለው። ቤት እንዳይመስላችሁ የሚያፈርሰው ልብ። ቤት የሚያፈርሰው ልብ ፍለጋ ነው። ልብ ነው የሚያፈርሰው። ፍናናን ተጠቅሞ ሐናን ይለበልብ የነበረው ልቧን ለማፍረስ። ልክ ከዛ ስትወጣ ሐና እህታችን የእምነት እናታችን የተባረከች ሴት ነች። ስትወጣ ልጅ አይደለ የተሰጣት ያፉ ቃል ጠብማይ ከልጇ ግን አልጀመረችም። ከልቧን የጀመረችው አንደኛ ሳሙኤል ምዕራፍ 2 ልቤ ብላ ነው የጀመረችው። አሜን። ልቤ አሜን በእግዚአብሔር ጸና። አሜን። ልቧን ለማፍረስ ነበር ማለት ነው። ወንድ ልጅ ከነቃጭሉ ተሰጠኝ አይደለም ያለችው። ልብህን ነበር ሊያፈርስ ነበር። እግዚአብሔር አፈረሰልህ። አሜን። አሜን። ያልቀና አንድ ጊዜ ጭብጨባ። ልብ አፍራሹ ፈረሰ። አሜን። አሁን ጭንቅላቱ ላይ ቆመን ነው እየዘመርን ያለ። አሜን አሜን አሜን። አንተ ለወንጌል ቆመ ቤትን አፍርሶ ይቀራል። ተበቀለልህ። አሜን። ገና ይበቀላል። አሜን አሜን። እሺ ማለው አሜን ሲያሜን አሜን። እግዚአብሔር አጭር ልጅ የለውም። አሜን። ከጀመረ ደግሞ ይቀጥላል። አሜን። ጀምሯል፣ ይቀጥላል። አሜን። ክብር ለስሙ ይሁን። አሜን። እንኳን ደስ ያላችሁ። አሜን። እንኳን ደስ ያላችሁ። ይሄ ክፉ ሲቀጠቀጥ ከማየት ወዲያ ምን ደስታ አለ? እኔ አንድ ጸሎት ጸልዬ ሲመለስልኝ የጸሎቴ መልስ ላይ አይደለም ትልቁ ደስታ ያለው እግዚአብሔር እኔ መስማቱ። ሲያሜን በሉ። አሜን። አሁን እንዲህ የሚያዘልለን ይሄ ቤት አይደለም። ይሄ የተገነባው ብሎኬትና ሸዋ አይደለም። እግዚአብሔር ጠላትን አፍርሶ የመጣ በመሆኑ አሜን። የእግዚአብሔር የውጊያ ውጤት በመሆኑ በዚህ ደስ ይለናል። አሜን። ሲያሜን አሜን። ሲያሜን አሜን። አሜን 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 አሜን። ስሚል መንፈስ አለ። አሜን አሜን አሜን። ኢየሱስ ጌታ ነው። አሜን። እግዚአብሔር ይክሳል። አሜን። እግዚአብሔር ተዋጊ ነው። አሜን። ይክሳል። አሜን። ያያል። አሜን። ይፈርዳል። አሜን። እግዚአብሔር ትልቅ ነው። አሜን 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 አሜን። ጣሪያና ግድግዳ አይደለም ያዘለለ ተዋጋልን ጌታ። አሜን። የተበቀለልን ጌታ። አሜን አሜን። የባቢሎን ልጆች ስለተበቀልሽን የሚበቀልሽ ምስጉን ነው ይላል እግዚአብሔር። አሜን። ተበቀለላችሁ። አሜን። ተበቀለልን። አሜን አሜን አሜን። ኢየሱስ ክርስቶስ ጌታ። አሜን። ተጸልየዋል። አጭር ቃል አካፍላችሁ አጭር ብዬ ነው የምጀምረው። እንግዲህ መንፈስ ቅዱስ ካረስ ደግሞ ነው። አሜን። ማቴዎስ ምዕራፍ 2 ከ13 እስከ 15 እነርሱም ከሄዱ በኋላ ሰብአ ሰገል እነሱ የሚለው ሰብአ ሰገሎች ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ፣ ሕፃኑንና እናቱንም ይዘህ ወደ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው። በዚያ ተቀመጥ አለው። እርሱም ተነስቶ ሕፃኑና እናቱን በሌሊት እንዲያስምሩልኝ በሌሊት ያዘና ከጌታ ዘንድ በነቢይ ልጄን ከግብፅ ጠራሁት የተባለው እንዲፈጸም ወደ ግብፅ ሄደ። ሄሮድስም እስኪሞት ድረስ በዛ ተቀመጠ ይላል። ይህንን ቃል ነው የማካፍላችሁ።
አርስቱ ባይገባህም አመስግን። አሜን። ባይገባህም ምስጋና ቀን ነው አይደል ዛሬ? አሜን። ባይገባህም አመስግን። አሜን። በቅዱሳን ሕይወት ውስጥ አንደኛው ተግዳሮት፣ አንደኛው የክርስትና አበሳ፣ አንደኛው የክርስትና መከራ በሕይወታችን የማይገባን ነገር የሚያልፍ መሆኑ ነው። የማይገባን ደግሞ የማይገባን ይኸውልህ፣ የማይገባህም ነገር ይሁን የማይገባህም ባይገባህም እግዚአብሔርን ተመስገን። በመከራ ውስጥ ቅዱሳን ለምን የሚሉት በሕይወት ዘመናቸው ሁሉ አያጡ። ለምን ግን ጌታ ሆይ ይሄ ነገር በሕይወት የሚሆነው ለምንድን ነው? ለምንድን ነው ስም አይወገደው የምትሉት ነገር የላችሁም? ግን ጌታ ሆይ ግን ለምን እንደው ባይሆን ልወቀውና እሺ ይቀጥል፣ ፈቃድህ ከሆነ ይቀጥል፣ ግን ለምን እባክህ ንገረኝና የምትሉት ነገር ከሌለባችሁ ወይም ገጥሟችሁ ማያ ከሆነ ክርስትናችሁን ፈትሹ። ይኖራል። ዛሬ ግን ይሄንን ጥያቄ እግዚአብሔር ጠራርጎ ቅርጫት ውስጥ ይጥለዋል። አሜን። የመከራ ጉልበት፣ የመከራ አቅም፣ የመከራ ጉልበት ከሁለት ይመነጫል። አንደኛው ይሄ ለምን ግን አሁን እኔ መባረክ አቅተው ነው? አሁን እችን ጥንጥዬ ነገር ዞር ማድረግ አቅተው ነው? ይሄ ለአንተ ምንህ ነው? አንተ እኮ ባህር የምትከፍል አምላክ ነህ። እቺ ለአንተ ምንህ ነች? አንተ እኮ ከአለት ውሃ የምታፈልቅ ነህ። እቺ ለአንተ ምን አለ ዞር ብታደርጋለህ? ለምንድን ነው ይህን ያህል ዘመን የሚከተለኝ? ይሄ አንዱ አበሳ። ለምን ባበዛችሁ ቁጥር እምነታችሁ ይሸረሸራል። ለምን ባበዛችሁ ቁጥር ጠላት ራሱ የራሱ መልስ ያቀብላል። ከባድ። አንደኛው መከራ ክብደቱ ከዚህ መነጨ። ሁለተኛው የመከራ ክብደት እግዚአብሔርን መጋረዱ ነው። እግዚአብሔርን ይከልላል፣ እግዚአብሔርን ይሰውራል። መከራችሁ ሲበዛ እግዚአብሔር ይጠፋባችሁ። ትናንት ድንቅ ያደረገላችሁ እግዚአብሔር ስውር የመከራ ጥግ እግዚአብሔር መሸፈን። ዳዊት እግዚአብሔርን ፊት ለፊት አያለሁ በቀኝም ነውና አልታወክም ሲል የነበረ ሰው፣ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ሲል የነበረ ሰው፣ ጎልያድን ኧረ ትላንትና አንበሳና ድብን ከበጎቼ ሳስጥል ቦጫጭቅ የነበረ እግዚአብሔር ያንን ሲረዳኝ የነበረ ይሄ ፍልስጤማዊ ወይ ዘርሮ ይሰጠኛል ሲል የነበረ ዳዊት ቀን መከራው ጥግ ሆነና እግዚአብሔር ሰወረበት። እንዲህ አለ፣ በመከራ ጊዜ ስለምን ትሰወራለህ? መዝሙር 10 ቁጥር 1 ላይ በመከራ ጊዜ ለምን ትሰወራለህ? ተሰወረበት ማለት ነው። ፊት ለፊት አየዋለሁ በቀኝም ነውና አልታወክም ሲል ነበር። በሞት ጥላ፣ የሞት ጥላ በጣም ነው የሚያስፈራው። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ሲል የነበረ ሰው አሁን የት ገባ? በመከራ ጊዜ ትሰወራለህ። በመከራ ጊዜ ፈጥኖ ይደርስልኛል ሲል የነበረ ሰው በመከራ ጊዜ ትሰወራለህ። መዝሙር 22 ላይ ደግሞ በመከራ ጊዜ ሩቅ ሆነህ ትቆማለህ ይላል። አጠገቤ ነውና አልታወክም ሲል የነበረው። ስለዚህ መከራ ነው፣ ጥያቄ ማብዛቱ ነው። ሌላው እግዚአብሔር መሸፈኑ። ጌታ ኢየሱስ ክርስቶስ በመስቀል ላይ ሆኖ አባቴ ሆይ ስለምን ተውከኝ? የተተወ የመሰለው ጊዜ የተተዋችሁ የመሰላችሁ ጊዜ ካለ ወይም አሁን የሚመስላችሁ ካላችሁ ይሄ የመንገዱ ጠባይ ነው። እግዚአብሔር ተሰውሮ ሳይሆን ትቷችሁ ሳይሆን ሩቅ ሆኖ ሳይሆን የመንገዱ ጠባይ ነው። ዛሬ እግዚአብሔርን ጥያቄ ይነቅልላችኋል። አሜን። የመከራ
ህመሙ አንዱ ጥያቄው ነው። አንዱ እግዚአብሔርን መጋረዱ ነው። ሌላው ወገኖቼ መከራው ከሚያመጣው ጣጣ ይልቅ ድምፁ እሱ ነው ትልቁ ጉልበቱ። ድምፁ መከራ ድምፅ አለ። ብትሆኑ የበረታ ድምፅ ነው የሚወጣው። ኤልያስ በጣም ብርቱ ሰው ነው። እንዲሁ ከሰው የተለየ ልዩ ፍጥረት ይሆን እንዴ እንዳይባል በአዲስ ኪዳን ምን አለ? እሱ ምንድነው እስኪባል ድረስ ሰውነቱን እንዳይጠራጠሩ ሰው ያ ሰው አንድ ጊዜ የመከራ ድምፅ መጣ። ኤልዛቤል እንደዚህ አለችው፣ 400 ነቢያትን ገደልካው፣ ያንተ ነፍስ ከነሱ እንደ አንዱ ባትሆን እንዲና እንደዛ ያርግብኝ። ይችን ድምፅ ሰማ፣ ስፍራውን ለቆ በሞት ይሻለኛል፣ ውሰደኝ፣ ሰብስበኝ፣ አሰናብተኝ። እንደዚህ ያላችሁ አላችሁ። ክርስቶስ ድምፁ አስለቀቀው። ሰማያትን ሲዘጋ ሲቆልፍ ሲከፍት የነበረ ሰው፣ እሳት ሲያወር ሲያጠፋ የነበረ ሰው አሁን የመከራ ድምፅ። ብዙ ጊዜ ከመከራችሁ ይልቅ ድምፁ ተከትሎት የሚመጣው ድምፅ እንዲህ ከቀጠለ እኮ ነገ ልትሄጂ የልቱ በዚሁ ከቀጠለ ነገ መጨረሻ ምን ሊሆን? ኩላሊትን እንደዚህ ካመመ ነገ እንዲህ ልትሆን ነው። እንደዚህና እንደዚህ ከሆነ እንዲህ ልትሆን ነው። ቤት ሲፈርስ እንደዚህ ከሆነ የሚቀጥለው ቤት ላለማፍረሱ እንዋስና በዘተ ዛሬ እግዚአብሔር ይናገራል። አሜን። ለምን ኢዮብን ልጆች ከማጣት በላይ ያን ሁሉ ሀብት ከማጣት በላይ ጥያቄው ነበር ጭንቅላቱን ሲያዞር ነበር። በክርክሩ ሁሉ አይታችሁ ከሆነ ወይኔ ልጆች እነዛን የመሳሰሉ ወይኔ ያሁሉ በግ ምናምን ሲል አይደለም የምታዩት። ምን ነው እግዚአብሔርን ባገኘሁት፣ ምን ነው እንደው ክሴን ባደራጀው፣ ማስረጃዬ በአፌ ላይ ባዘጋጀው፣ የት አግኝቼው በሞገትኩት አይነት ክርክር የእግዚአብሔር ቃል ራሱ ክርክር ነበር የገደለው። ጥያቄ ለምን ይሆናል? እኔ እንዲህ ነበርኩ ለምን ይሆናል? አልገባውማ፣ አልተነገረውማ። እንደተወራረደበት እግዚአብሔር አልነገረውማ። እኛ አሁን ለእኛ ተጽፎልን ስላገኘነው ነው። ኢዮብ ያን ጊዜ ምንም አልተናገረውም፣ እንደተወራረደበት አልተናገረውም። ስለዚህ ጥያቄ በጥያቄ ነው። ልጆቹንማ ከብቶቹንማ እግዚአብሔር ሰጠ፣ እግዚአብሔር ነሳ ብሎ በቃ ከዛ ወጥተዋል። ግን ይሄ ለምን የሚለው ጥያቄ ከውስጡ አልወጣም። ክርክር ከውስጡ አልወጣም። የአበሳ አንዱ ትልቁ ጉልበት ክርክር፣ ጥያቄ፣ ለምን ያደክማል። ኢዮብ በዛ ሁሉ መከራ ሲቆም በአፉ ግን አልበደለም ይላል። ክፉ አልተናገረም። የተወለደበትን ቀን ይርገም እንጂ በእግዚአብሔር ላይ ስንፍና አልተናገረም። እንዳውም ሚስቱ ስለምን ከሰነፎች ሴቶች እንዳንዱ ነሽ አላት እንጂ ስንፍና አልተናገረም። ግን በትህትና ግን ይሞግተው፣ ጠይቅ። ይሄ ጥያቄ በእግዚአብሔር ዘንድ አልተወደደለትም። 40ኛው ምዕራፍ ላይ እግዚአብሔር ሲመጣ አይዞህ ፈተናውን አልፈሃል እግዚአብሔር አንተ በቃ የተባረክ ምናምን አይዞህ አይደለም ያለው። 81 ጥያቄ ነው ያሽጎደጎደበት እግዚአብሔር። አንተ ማነህ በኤልሻዳው ላይ እንዲህ የምትከራከር? አንተ ማነህ? ነከሌ እንደዚህ ሾኖ ታውቃለህና ይሄ ሾን ምን ታውቃለህ? ዋልያ እንዴት እንደምትሆን ምን ታውቃለህ? ጉማሬ እንዴት እንደሆነ ምን ታውቃለህ? እንዴ 81 ጥያቄ ያሽጎደጎደበት። አሁን ያለው ሁሉ ሀብት አጥቶ የቆየ ሰው፣ ስንፍና ሳይናገር የቆየ ሰው በ81 ጥያቄ ማጣደፍ ምን ይባላል? ለሰው ይገባል? አይገባም። ስለዚህ ክርክሩ እግዚአብሔር አልወደደለትም። ዛሬ እግዚአብሔር የማይወደውን ክርክር ከልባችሁ ይነቅላል። አሜን። አንድ ጊዜ ክርክር ነበረኝ። ጠላት የሚዋጋኝ በእንቅልፍ ማጣት ይዋጋኝ በነበረበት ሰዓት፣ አሁን እንኳን እግዚአብሔር መጥቶታል። ኢየሱስ ጌታ። አሜን። እና ሌሊት ላይ እንደዚህ አለ 9 ሰዓት ላይ ይሄኔ ጠንቋዮች
ተኝቷል አይደል? አዎ። ሟርተኛው ተኝቷል አይደል? አዎ። ጉቦ በልቶ ነጩን ጥቁር ብሎ የፈረደ ዳኛ ተኝቷል። አዎ። እኔ ግን ለምን ለምን የምትሉት ነገር አለ በሕይወታችሁ። ለምን አንድ ቀን ድንገት ቁጭ ብዬ ተወርውሮ ይሄ ቃል መጣ። ቅድም ያነበብኩላችሁ ወገኖቼ፣ ባይገባህም ምንድነው ርዕሴ? አመስግን። አሜን። ባይገባህም አመስግን። ቅድም ባነበብኩላ ይሄ ምንድነው የሚለው? ጌታ ኢየሱስ ገና በእቅፍ ሳለ ሄሮድስ ሊገለው ወሰነ። ማን ሊገለው? ንጉስ ሄሮድስ ሊገለው ወሰነ። የአሕዛብ ንጉስ፣ እስራኤልን በባርነት ይገዛ የነበረ ንጉስ ወደ ዮሴፍ መጥቶ ምን አለው? ሄሮድስ ሊገለው ይፈልጋልና ልጁን በህልም ነው፣ በሌሊት ማለት ነው አይደል? እቺን በቀን ብለን አናስብ፣ ሌሊት በሌሊት መጥቶ ሹክ አለው። ልጁን ሊገለው ይፈልጋልና ሄሮድስ ይዘው ወደ ግብፅ ሽሽ። ዮሴፍም በሌሊት ይዞት ወጣ ይላል። እስቲ ልብ ብላችሁ አስተውሉ። ስልጣን የሚሰጥ ማን ነው? ሄሮድስን ዙፋን ላይ ያስቀመጠው ማን ነው? ነፍሰ ገዳይ ነው አይደለም? ልጁን ሊገድል እየፈለገ ነው። ስለዚህ ነፍሰ ገዳይ ነው። ኢየሱስ ክርስቶስ ደግሞ ነፍስ አድን ነው። ከሰማይ ሰማይ የወጣው ሊያድን ነው አይደለም? ግራለን እሺ፣ ደግሞዋለሁ። ሄሮድስ ነፍሰ ገዳይ ነው አሁን አይደለም? ኢየሱስ ነፍስ አድን ነው አይደል? ኢየሱስ አዳኝ ነው። ክብር ለጌታ ይሁን። አንድ ጊዜ ጨብጨባ። ባይገባህም ነፍሰ ገዳዩን ዙፋን ላይ አስቀምጦ ከሰማይ ሰማይ የወረደውን ነፍስ አድን ይገባል ለአእምሮ? የአውሬ ልጅ ዙፋን ላይ አስቀምጦ ይህን ቅዱስ ጻድቅ ጌታ ተሰደድ፣ በሌሊት ሂድ፣ ያውም ወደ ግብፅ ሂድ፣ ያውም በጨለማ ሂድ። ይገባል? ለማርያም ይገባታል? ባይገባትም አመስግናለች። ምክንያቱም ስታጉረመርም አናይ። ዮሴፍ ይገባዋል? ልጁስ ይገባዋል? እሺ፣ እናንተ በመንግስቱ ኃይለማርያም ጊዜ የነበራችሁት ልጠይቃችሁ። እሺ፣ በመንግስቱ ኃይለማርያም ጊዜ መንግስቱ ኃይለማርያም ልጅህን ሊገድለው ወይም ሊያደርገው ይፈልጋል። ስለዚህ ይዘኸው ጥፋ ብትባል መንግስቱ ኃይለማርያምን ስለማትችለው ይዘህ ትጠፋለህ። ያምርብሃል? አያምርብህም? ያምርብሃል። እሺ፣ እግዚአብሔር ልጁን ይዘህልኝ ጥፋ ሲል ሄሮድስን የሚፈራው የማይችለው አይመስልም? አይመስልም? ይገባል? ይገባል ወይ? እሺ፣ ለኢየሱስ ይገባዋል። እሺ፣ እንግዲህ ባይገባህም ባይገባህም አመስግን። አሜን። በጨለማ ያው ወደ ግብፅ እኮ አይሁዶች አፍንጫ የሚይዙባት የሚጸየፏት፣ ግብፃውያንም አፍንጫ የሚይዙበት እርኩስ ሀገር፣ ያውም በሌሊት ያውም ወደ ግብፅ ያውም ልጁን ቅዱስ ልጁ። ይሄ ቃል በታላቅ ብርሃን ወደ እኔ ተሞርውሮ ሲመጣ ማልቀስ የማይመች ቦታ ነው ያለሁት። ተደብቄ እስኪወጣልኝ አለቀስኩ። ለምን? በገዛ ልጁ የማይገባ ነገር እንዲህ ካደረገ እኔ የማይገባኝ ነገር በህይወቴ ቢያልፍ እኔ ምንድን ነኝ? ጠንቋው ተኝቶ እንቅልፍ ባጣ ከዛ ቀን ጀምሮ ለዘላለም ዓለም የማይገባኝ ነገር የማይገባኝም ነገር በህይወቴ ቢያልፍ ለምን ብዬ ላልጠይቅ ከምድርና ከሰማይ ጋር ቃል ኪዳን ገባሁ። ወገኖቼ፣ የማይገባችሁና የማይገባችሁ ነገር በህይወታችሁ ቢያልፍ በልጁ በኢየሱስ ክርስቶስ ቀድሞ የሆነ ነገር ስለሆነ አይደነቃችሁ፣ አይጎርብጣችሁ።
ከምስጋና አያላላችሁ። ኢየሱስ ክርስቶስ ምሳሌያችን ነው። እኛ የእሱ ተከታዮች ነው። እሱ ሳያጉረመርም በዛ ውስጥ ካለፈ ቆይ ጌታ ኢየሱስ ክርስቶስ ገለዋለሁ ብሎ ሄሮድስ ባሰበ በዛ ሰዓት እስትንፋሱን ቀጥ ማድረግ አይሻልም? በሰውኛ አስቡት፣ አይሻልም? ነፍሰ ገዳዩን ስጥ ማድረግ አይቻልም? ወይም ደግሞ ዙፋኑን ገልብጥ ያደረገው ምን አለበት? እንዲህ የሚያስጨንቃቸውን ነገር ቀላል ነው ለእግዚአብሔር እንደው ግልብጥ ያደረገውስ? የቀንና ሌሊት አላስተኛ ያለሽን ጠንቋይ የምህረት ልጅ ከሆነ ቢያት ነው፣ ካልሆነ ደግሞ ሲጥ ቢያደርገው አይሻልም? ጠንቋይ ጎረቤት ያስቀምጠ ቀንና ሌሊት ድቤ ይመጣብኛል። እግዚአብሔር ምንድን ነው? ጌታ ኢየሱስም ሄሮድስን ሸሽቷል። ዮሴፍም ጭምርላችሁ ወደ ግብፅ ተሸጠ አይደል? የመጀመሪያው ዕብራዊ ይሰገድልሃል የተባለ ሰው ገና በልጅነቱ 17 ዓመት ሳይሞላው ይሰገድልሃል ነው የመጣለት መልእክት አይደል? የተስፋ ቃሉ ምንድን ነው? ይሰገድልሃል። ትሰግዳለህ ነው? ኧረ በፍፁም። ጉድጓድ ተጣለ፣ ከዛ ወጣ። እኔን አለ ይሁን፣ አንተ ካልክ ወንድሞቼ መገፋት፣ አንተ ከፈቀድክ ይሁን፣ እነሱ ይባረኩ። በወንድሞች የተገፋችሁ ወደ ጉድጓድ የተጣላችሁ እንኳን ሆነባችሁ፣ እንኳን ሆነባችሁ። አሜን አለ። ወደ ግብፅ ተሸጠ። ጶጢፋራ ቤት በባርነት ያገለግላል። ስለ ዮሴፍ ሲነሳ ብዙ ጊዜ ጠይቃለሁ። የጸሎት ርዕሱ ዋናው ምንድን ነው ብትሉ ወደ አባቴ ቤት መልሰኝ፣ ከዚህ ባርነት አውጣኝ። ከዚህ የሚቀደም ርዕስ የለውም። ጭራሽ አብረንተኛ አልተኛም፣ አላደርገውም፣ በእግዚአብሔር ፊት የናጣያት አልሰራም ባለ ወደ ወህኒ ተወረወረ። ያሁን ወደ ንጉሥ እስር ቤት መውጫ የሌለው ማለት ነው። አስታዋሽ ለዘላለም ተስፋ የሚጨልምበት ማለት ተወረወረ። እግዚአብሔርን አልበድልም ባለ ይገባዋል? ይገባል? ለሰው ይገባል? ለአእምሮ? ለዮሴፍስ ይገባዋል? አይገባውም። አራሽም እግዚአብሔርን አልበድልም ያለ ሰው እሺ፣ እሱ እዛ እስር ቤት በሙቅ በእግር ብረት ማቅቃል። የተስፋ ቃሉ እስኪመጣለት የእግዚአብሔር ቃል ፈተነው ይላል። እዛ ይፈተናል። እቺ ጶጢፋራ ግን ጥብላ ትተኛለች በሞቀ ቤቷ። ይገባል? ይሄ ለሰው ይገባል? እንተኛ ያለችው ዘማዊ ከባሏ አጠገብ ተኝታ ጣፈጠኝ ውስጥ ተኛለች። አልተኛም፣ አልረክሽም፣ እግዚአብሔርን አልበድልም ያለ ግን እስር ቤት ይማቅቃል። ይገባል? ለሰው እሺ፣ ባይገባችሁ እንግዲህ አመስግኑ። አሜን። በእናንተ አልተጀመረም፣ በጌታ በኢየሱስ ያየነው ነው። በእምነት አባቶቻችን በእነ ዮሴፍ ያለፈ ጉዳይ። አሜን አሜን። ዮሴፍ እንዲያፈገፍግ አላደረገው። አይገባውም፣ አይገባውም። እሺ፣ እስር ቤት ተጣለ። አሜን አለ፣ ይሁን አለ። እግዚአብሔር አብሮት ነበረ ስለሚል አላጉረመረመም ማለት ነው። ከእግዚአብሔር ጋር አልተጣላም ማለት ነው። ኦኬ። ማጉረምረም ከባድ ኃጢአት ነው። አንድን ትውልድ በምድረ በዳ አያስቀረ ነው ወገኖች። ትሁት ማጉረምረም የለም። ትሁት ማጉረምረም የለም። አንድ ጊዜ በትህትና አጉረመረምኩ እና በጣም በዛብኝ። እንዲያ ማጉረምረም ኃጢአት እንደሆነ አውቃለሁ፣ ሰብኬም አውቃለሁ። ስለዚህ በምን አቅሜ ላጉረምረም? ደግሞ ማጉረምረም ውስጥ አድርጎልኛል፣ ወስዶልኛል። እና አንድ ቀን በዛብኝና እንዲህ አልኩኝ በትህትና ጌታ ያው በምድር ላይ እኮ እኔ አሁን ብዙ እያገለገልኩ አይደለም። ያው ብሄድ ብዙ የምጎዳው ነገር የለም። ያው ግን ምን አለ ብትወስደኝ? ትሁት ማጉረምረም ያ መከራ እጥፍ አደረገው። በስንት እንትን ነው ወደ ቀድሞ መከራዬ ለመመለስ ጸልዬ ነው። ማጉረምረም ከበራት ያለ አንድን ትውልድ በምድረ በዳ ያስቀረ ነው።
ዮሴፍ ቢያጉረመርም ኖሮ አብሮት አይገባም ነበር፣ እዛ ሞገስም አይሰጠውም ነበር። እሺ ገባ፣ ተመስገን አለ። እስር ቤት ውስጥ መረሳት ይገባዋል? ተረሳ እኮ። ህልም የፈታላቸው አስታውሱ አደራ ምናምን ያላቸው አይጸልም። እግዚአብሔር ወይ እባክህ እንዲያስታውሱኝ አድርግ፣ አእምሯቸውን አሁን ቀስቅሳቸው ምናምን ብሎ መቼም ይጸልያል። ረስት ማስታወስ አይችልም እግዚአብሔር። እንቅልፍ መንሳት አይችልም እግዚአብሔር። እንዲረሱ ታረግ ይገባል ወይ ወገኖች? ይሄ ይገባል? ለዮሴፍስ ይገባዋል? እንግዳውስ የማይገባህና የማይገባህ ነገር በህይወት ቢያልፍ አሜን፣ ባይገባህ ማመስገን አሜን። እግዚአብሔር በህይወትህ የምሰራውን በሙሉ በዝርዝር እነግርሃለሁ የሚል ኪዳን መጽሐፍ ቅዱስ ውስጥ የለም። ስለዚህ አንዳንዱን ይነግረናል፣ አንዳንዱን ንገረኝ ብትለው ጾም ጸሎት ብትይዝ አይነግርህም። ኢዮብ ያዕቆብ ልጆቹ ዮሴፍን ገለው ጉድጓድ ጥለው ፍየል አርደው ልብሱን ገፈው በፍየል ደም ነክረው ለአባቱ ወሰዱ። ልብሱ ትክክለኛው ነው፣ ደሙ ግን ውሸት ነው። በዚህ 15 ዓመት ነው ያለቀሰው። ማስረጃው እውነትና ውሸት አለው። ጌታ ኢየሱስ እውነት እውነት እላችኋለሁ ይላል አይደል? ሰይጣን ደግሞ እውነት ውሸት እላችኋለሁ። ስለዚህ ልብሱ እውነት ነው፣ ደሙ ውሸት ነው። አሳመነው። 15 ዓመት ነው ያለቀሰው። ይሄ ሰውዬ ነብይ ነው። ነብይ መሆኑ የምትጠራጠሩ ዘፍጥረት ምዕራፍ 49 አንብቡ። ወደ ግብጽ በገባ ጊዜ ለፈርዖን እንትን ያለውን ተመልከቱ። ነብይ ነው፣ ትልቅ የእግዚአብሔር ሰው ነው። ምን አለ መጥቶ ዮሴፍ ያዕቆብ አታልቅስ ልጅ በሕይወት አለ ቢለው ምን አለ? 15 ዓመት ሲያለቅስ ዝም አለው። ይገባል ወገኖች? ይገባል? ለያዕቆብ ሲገባዋል? በስሙ ለተጠራ ሰው ያዕቆብ አምላክ ለተባለ ሰው ይገባዋል? እንግዲህ የማይገባው ከሆነ እናንተም ባይገባችሁም ባይገባችሁም እግዚአብሔርን አመስግኑ። ኢየሱስ ክርስቶስ ጌታ አሜን። ስሙ የተባረከ ይሁን አሜን። አንዳንዱ ለምን እንደሆነ እንደዛና እንደዛ ያደረገው ለምን እንደሆነ አንዳንዱ መገመት ትችሉ ይሆናል። አንዳንዱ ከገመት ውጭ ነው፣ ከአእምሮ በላይ የትልቅ እግዚአብሔር በዚች ምጥጥ የአእምሮ ስራው አይመረመርም። አይመረመርም። ትመረምራለህም፣ ተስፋ ቃልም አልተሰጠም። አሜን። አንዳንዱ መገመት ይችላል። እስቲ አሁን ያዕቆብን ስገምተው እስቲ ቢነግረው ኖረው እግዚአብሔር ልጅ አታልቅስ፣ ልጅ አለ፣ ዮሴፍ አለ፣ ግብፅ ወህኒ ቤት ነው ያለው፣ በሀሳብ ተከሱ። እግዚአብሔርን አላሳዝንም ባለ ተከሱ። አልተኛም ባለ ካንት ጀማሪ በትዳሯ ላይ ለምታገማግጥ ሴት ጋር አልተኛም ባለ እስር ቤት ነው። አብርሃም ሎጥ በተማረከ ጊዜ ስንት ነገስታት ነው ድል ያደረገው? 3 አይደል? ተኛ መራት ሲጠፋ የኛ እኮ አይጠፋም። ጸጣላችሁ በባትሪ ነው እንደምትሰሩት። ሰዎቹ አብርሃም፣ ይስሐቅና ያዕቆብ እንደዚህ አይነት ፓወር ነው ያላቸው። እንደዚህ አይነት ሚሊተሪ ፓወር ነው ያላቸው። ስለዚህ እግዚአብሔር እንደዛ ሹክ ብሎት ቢሆን ኖሮ ልክ እንደ አብርሃም 3ቱን መንግስታት እንዳሳደደ ቀጥታ ሰራዊቱን አደራጅቶ ግብጽ ነው እስር ቤቱን ሰብሮ ደረማምሶ ይዞ ነው የሚወጣው። እግዚአብሔር አብሯቸው ስላለ ዲና በተጠለፈ ጊዜ ስንት ሰው ነው እዛ ጠላፊዎቹ ነገድ ውስጥ ገብተው የረፈረፉት? ስንት ናቸው? 2 አይደል? የበላውን ሲቀዘቅዝ 2 ናቸው እኮ ሌዊና ስምዖን 2 ሆነው ገብተው ያንን ሁሉ ረፈረፉ። ከእግዚአብሔር ሕዝብ ጋር እግዚአብሔር ስላለ በዚህ አቅም ባሪያዎቹን ብቻ ቢሰበስብ ሰውየው ግብጽ ሄዶ
ከእስር ቤቱን ደምስሶ ሰራዊቱን መጥቶ ልጁን ይዞ ነው የሚሆነው። ያንን በረሃብ ሊጠፋ ያለውን ትውልድ የማዳን የእግዚአብሔር አጀንዳ ተበላሸ አልተበላሸም? ስለዚህ አንዳንዱ የምታልፉበትን ነገር የማይነግራችሁ በህይወታችሁ የሚያበላሸው ነገር ስላለ ቢነግራችሁ ሊበላሽ ስለሚችል ጻድቅ አምላክ ነው። መሰወሩ ጽድቅ ያለበት ስለሆነ ብቻ ነው የሚሰውሩ። አሜን በሉ። መልካም አባት ነው። ድንቅ አባት ነው። መልካም አባት ነው። አሁን ለምን አሁን ዮሴፍ በህይወት አለ በተባለ ጊዜ ጠቅላይ ሚኒስትር ሆኗል በተባለ ጊዜ ያዕቆብ አሁን ይገባል። 15 ዓመት ለምን አስለቀስከኝ አይ። ምክንያቱም አሁን የሆነው ነገር ለካያን ጊዜ ቢነግረኝ ኖሮ ጠቅላይ ሚኒስትር አይሆንም ስለሚል እንኳን ደበከኝ አመሰግናለሁ ነው የሚለው። አሜን። የምታልፉበትን ነገር ምስጢሩን እንኳን ደበቃችሁ። አሜን። ጻድቅ ነው አባቴ። አሜን። ክብር ለስሙ ይሁን። አሜን። ኢየሱስ ክርስቶስ ጌታ ነው። አሜን። ማንን ነገርኳችሁ? ጌታን ነገርኳችሁ። ዮሴፍን ነገርኳችሁ። አሁን ወደ ተጠራንበት ቤት እንምጣ። ወንድማችን ቤት ፈረሰበታል። የገዛህበት ብር በጽድቅ ይመጣል። ቅልቅል ነው። አንተ ደግሞ የወንጌል አገልጋይ እና በትጋት የምታገለግል ነው። እመሰክራለሁ ገንዘቡ በጽድቅ የመጣ ነው። አሁን የዚህ ሰው ቤት ሲፈርስ ይገባል? ስንቱ ዱርዬ እኮ ቤት አልፈረሰበትም። ይገባል? ባይገባውም ግን አመስግነው። ያው እግዚአብሔር ዛሬ ካሰዋ። አሜን አሜን። ሳይገባችሁ ብታመሰግኑ ካሳ አላችሁ። አሜን። ሳይገባው ወደ ግብጽ የተሰደደ የእግዚአብሔር ልጅ በጊዜው ገዳዮች ጠፍተዋልና የልጁን ነፍስ የሚፈልጉ ጠፍተዋልና ይዘው ና ተባለ። በጊዜው አጥፊው እስኪጠፋ ነው። አሜን አሜን። በዛው በተሰደደበት አገር በክብር አደረገ። አሜን አሜን። የማይገባው ነገር በሆነበት ባለፈበት በዛው ምድር ኢየሱስ ክርስቶስ ከበረ። አሜን። አልገባ ብሏችሁ በተቸገራችሁበት ከዛሬ በኋላ በማትጠይቁት በዛው ነገር እግዚአብሔር ለክብር ያደርገዋል። አሜን። ዮሴፍ የማይገባው ነገር ባለፈበት በዛው ምድር ጠቅላይ ሚኒስትር ሆነ። አሜን። ለክብር ሆነ። አሜን። ትውልድ የሚያድን ሆነ። አሜን። የረሃብ መድኃኒት አደረገው። አሜን። የምታልፉበት ነገር ባይገባችሁም የሰዎች መዳን ምክንያት የሚሆን ነገር እግዚአብሔር የሚያወጣበት ነው። አሜን አሜን አሜን። እዚህ ቤት ብዙ ሰው ይድናል ማለት ነው። አሜን። ብዙ ሰው ይድናል። አሜን። ጌታን ሰጣታል አላልክም? እዚህ እግዚአብሔር ማዳን ያደርጋል። አሜን አሜን አሜን። በዮሴፍ ማዳን እንዳደረገ በዛ ወደ ግብጽ በተሰደደው ሕፃን ማዳን እንዳደረገ አሜን አሜን አሜን። የመጨረሻው ነገራችሁ ለምን ባይገባችሁ ማመስገን የሚገባ ለምን እንደሚገባችሁ ሌላ አንድ ምክንያት ልንገራችሁ። በህይወታችሁ እግዚአብሔር የማይገባችሁ ነገርና የማይገባችሁ ነገር አላደረገላችሁ? ዮሴፍና ማርያም የማይገባቸው ነገር ሆኖላችኋል። ድንግል ትጸንሻለሽ፣ ወንድ ልጅም ትወልዳለሽ። ድንግል ሆና ወለደች። ይገባታል? የማይገባን ነገር ሆኖላታል። አሜን። ስለዚህ የማይገባን ነገር ቢሆንባት ድንግል አትልም። እሺ፣ የማይገባችሁ ነገር የማይገባችሁስ ነገር የሆነላችሁ የለም? ሌላው ቢቀር ደህንነት ይገባችኋል? እንዴት እንደዳናችሁ ሁሉ ጊዜ አዲስ አይደል? የኔ መዳን እኮ አይገባኝም ነው። አይገባኝም ብቻ ሳይሆን ደግሞ አይገባኝም ነበር ነው አይደለም? የሚገባው ሰው አለ እንዴ? እኔ አራፊቱን ፊቱን ተረት ያልኩ ቅዱስ ወብፁዕ ነበርኩ የሚላለ። ስለዚህ ማንም ሰው የተገባው የለም። እንዴት እንደዳንክስ ታውቃለህ? ይገባሃል? እንዴት እንደተመረጥክ ስላሴዎች ያቺን ስምሽን ምን ያ ትመረጥ ሲል የደረደረው ምክንያት ሰምተሃል? ስለዚህ የማይገባን ነገር ደግሞም የማይገባን ነገር በህይወታችን እግዚአብሔር ስላደረገ ዛሬ የማይገባንና የማይገባን ኔጌቲቭ ነገር ስለሆነ እግዚአብሔር ጋር አንጣላ።
ምስጋና አናሳንስም። አሜን አሜን አሜን። ምስጋና አናሳንስበት። አሜን። ማይገባን ነገርና ማይገባን ነገር ብዙ ሆኖልናል። አሜን። ብዙ ሆኖልናል። አሜን። ተደርጎልናል። አሜን አሜን። ስለዚህ ማይገባችሁ ነገር አለ። በእውነት ደግሞ ይሄ ማይገባ ነገር እኮ እንዲህ ማቅለል አይደለም፣ እንደሚሰበከው ቀላል አይደለም ወገኖች። እኔ እኮ ይሄ ቃል ብርሃን ሆኖ ሲመጣ የነበርኩበትን ጌታ ስለሚያውቅ ነው። በጣም ደግሞ የሚያስጨንቃችሁ እንደው ባላችሁ አቅም በጽድቅ ለመኖር የምትሽቆጠቆጡ ከሆነ ፔንፉል ጌታ ሆይ በጽድቅ እየኖርኩ ይሄ ከሆነ ያሰኛል እኮ ወገኖች። ብዙዎች እኮ የወደቁበት ነው። መቀደሴ ጥቅም ከሌለ ብሎ እኮ በስጋ ሄደ። ብዙ እኮ አለ የወደቀ። ዮሴፍ እኮ አልተኛም በማለት እንዲመማቀቅ ከሆነ አብሬያ ብተኛ እኮ ከባሏ ይልቅ ምርጡን እኔ ነበርኩ የምበላው። በቃ ከዛሬ በኋላ ሰነፎች እንደዛ ብለዋል እኮ። የሁላችሁ መከራ ለልባም ሰው ወደ እግዚአብሔር መጠጊያ ነው፣ ለሰነፍ ደግሞ ከእግዚአብሔር መራቂያ ነው። ምናሴ በተጨነቀ መጠን እግዚአብሔርን መፈለግ አበዛ ይላል። ማን? ምናሴ። ኢየሱስ ክርስቶስ ጌታ። አሜን ሲአሜን አሜን። እዚሁ ሁለተኛ ዜና ውስጥ ሌላ ሰው ታገኛላችሁ። ይህ ምናሴ ንጉሥ በተጨነቀ ጊዜ ምን አደረገ? እግዚአብሔርን መፈለግ አበዛ። በጣም ኃጢአተኛ ነው ይሄ ንጉሥ። ከእስራኤል ነገሥታት ከኢዮርብዓም የባሰ ኃጢአት የሰራ ሰው፣ ጠንቋይ ጋር ከመሄድ አልፎ ራሱ ጠንቋይ የሆነ ሰው፣ ልጆችን ለጣዖት የሚቃጠል መስዋዕት አድርጎ የሰዋ ሰው። በተጨነቀ ጊዜ ምን አደረገ? እግዚአብሔርን ፈለገ ይላል። ሌላ ንጉሥ አካዝ የሚባል ደግሞ አለ እዛው ዜናው ምዕራፍ 22። አካዝ ደግሞ በተጨነቀ መጠን እግዚአብሔርን መበደል አበዛ ይላል። ወይ ምናሴ በተጨነቀ መጠን እግዚአብሔርን መፈለግ አበዛ። አካዝ ደግሞ በተጨነቀ መጠን እግዚአብሔርን መበደል አበዛ። ኢየሱስ ክርስቶስ ጌታ። ምናሴ ልባም ሆነ። ምናሴ ልባም ሆነ። ከተጨነቀ ጊዜ እግዚአብሔርን መፈለግ አበዛ። አካዝ ደግሞ ሰነፍ ሆነ። በተጨነቀ ጊዜ እግዚአብሔርን መበደል አበዛ። ስለዚህ ዮሴፍ እኮ እግዚአብሔር ባይረዳው ጽድቅ ባልኩ ቅድስና ባልኩ ብለው እኮ እንደ አካዝ ብዙ የጠፋው ያልጠፋ ነው። ከመረቱ የተነሳ ነው። አሜን። ጸጋው በዝቶልን ነው። አሜን። አሜን አሜን። ማቴዎስ ምዕራፍ 25 ውስጥ እንደዚህ ልባምና ልበቢሶች የሚያስተውሉና ማያስተውሉ ዘይታቸው የጎደለባቸው እና ዘይታቸው የሞላ ሰው። ዛሬ ዘመን አንዱ ዘይትን የሚያጎለው በማያገባን ነገር አእምሯችን ተወጥሮ ጥያቄ በጥያቄ መሆን ዘይትን ያጎላል። ዛሬ እግዚአብሔር ከልባችን ይነቅለዋል። አሜን። በዚህ ቃል ጉልበት ከኔ ልብ እንደነቀለው ከእናንተም ዛሬ ይነቅለዋል። አሜን። ስለዚህ ዘይታችሁ አይጎልም። አሜን። ዘይት ያጎላል። ይኸውላችሁ የሆነ ነገር ሲመጣ ምሪት መጠየቅ ኃጢአት አይደለም። ጌታ ሆይ ለምንድን ነው ምስጢሩን ግለጥልኝ አንዴ ወይ ሁለቴ መጸለይ ኃጢአት አይደለም። እንዳውም ይደገፋል። ወይ ኃጢአት ከሆነ ኃጢአትን ያሳያል፣ የሆነ ነገር ሆነ ያሳያል፣ ወይ ደግሞ የጠላት አሰራር ከሆነ ምስጢሩን ይገልጣል፣ ትመታዋለህ። ይሄ ምላችሁ የማያቋርጠው ነው። ዳዊት አንድ ጊዜ ረሃብ ሆነ፣ ጸለየ፣ መልስ የለም። ሁለተኛ ዓመት መልስ የለም። ሶስተኛ ዓመት ሲደገም ጌታ ሆይ ለምንድን ነው ብሎ ጠየቀው። አይ ሳኦል በገባዖን ላይ በደል ሰርቷል አለ። ምስጢር ተገለጠ። የሚከፈለው መስዋዕት ተከፈለ። ምድሪቱ ከጦርነት ረሃብ ዳነች። እንዲህ አይነቱን አይደለም እኔ የምለው፣ ይሄ ምሪት ነው የሚባለው። ለምንድን ነው ግን እግዚአብሔር ለምንድን ነው እስከ መቼ ነው ለምን ደግሞ አታነሳው? ይሄ ማለት የሚቀጥል ነገር ከሆነ ዘይት ያጎላል።
ለምን? አንደኛ ጥያቄው ራሱ እምነትን የመሸርሸር ኃይል አለው። ሁለተኛ ጥያቄ ባበዛችሁ መጠን ከዕለታት አንድ ቀን ሰይጣን የራሱ መልስ ይዞ ይመጣል። እንዲህ ስለሆነ እኮ ነው እግዚአብሔር ስለማይወድ እግዚአብሔር ስለተወህ ነው፣ የሆነ ጊዜ ላይ በማታውቂው ኃጢአት ስለተላለፍሽ ነው ወዘተ ይዞ ይመጣል። ከቤቱ ብዙዎችን በዚህ ጠርጓል። እኛ ግን ከዚህ ቃል የተነሳ ኢየሱስ ክርስቶስ ጌታ ነው። አሜን። ደግሜ ያነበውና ጨርሳለሁ። አብረን እናነበው። ማቴዎስ ምዕራፍ 2 ቁጥር 13 እስከ 15። እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሌሊት ሕልም ብትሉት ልክ ነው፣ በሌሊት ሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገለው ይፈልገዋልና ተነሳ፣ ሕፃኑና እናቱንም ይዘህ ወደ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው። እርሱም ተነስቶ ሕፃኑና እናቱን በሌሊት የማይችሉት ጠላት እንደመጣባቸው ይመስል ያዘና ከጌታ ዘንድ በነቢይ ልጁን ከግብፅ ጠራሁት የተባለው እንዲፈጸም ወደ ግብፅ ሄደ። ሄሮድስም እስኪሞት ድረስ በዚያ ኖረ ይላል። ጸልይ። የማይገባችሁ ነገር ደግሞ እንደ ሰው እንደ ባለ አእምሮ ስታስቡት የማይገባችሁ ነገር በሕይወታችሁ አለ። ዛሬ ባይኖር ነገ ይመጣል፣ ወይ አልፋችሁት ይሆናል። አልፋችሁትም ቢሆን ነገ በሌላ መልክ መምጣቱ አይቀርም። ነገር ግን የማይገባ ነገር የማይገባም ነገር ሲሆን በአንቺ አልተጀመረም፣ በአንተ አልተጀመረም፣ በልጁ አሳይቶናል። በልጁ ይህንን ካደረገ በእኛ ቢሆን ምን ይደንቃል? እኛ የእሱ ተከታዮች ነን። ኢየሱስ ክርስቶስ ጌታ። አሜን። ፊልጵስዩስ ምዕራፍ 1 ቁጥር 29 ላይ እንደዚህ ይላል፣ በእርሱ ታምኑ ዘንድ ብቻ ሳይሆን ስለ እሱ መከራንም ትቀበሉ ዘንድ ነው ይላል። ስለዚህ በእሱ መንገድ እንሄዳለን። የእሱ መንገድ ደግሞ አልጋ ለአልጋ አይደለም። ኢየሱስ ክርስቶስ ጌታ። አሜን። አባጣ ጎባጣ አለው ግን ድል አለው። አሜን። እሳት አለው ግን ማቃጠል ኃይል የለውም። አሜን። አይመችም ግን በጌታ ይመቻል። አሜን። አይመችም ግን በጌታ ይመቻል። አሜን። ሰልፍ አለበት ግን ድሉ የኛ ነው። አሜን። ጌታ ሆይ ጌታ ሆይ ያና ያ ነገር ባይገባኝም በሕይወቴ የሚሆነው ነገር ባይገባኝም ብዙ ጊዜ የጸለይኩበት ነገር እንዳለ ቢኖርም ይህ ነገር ባይገባኝም ከዛሬ ጀምሮ ለምን በሚል ጥያቄ ውስጤን እንዳላደክም አሁን በቃል ጉልበት ንቀልልኝ። ይሄ የማይገባ ነገር ለካ በልጅህ በራሱ የተከሰተ ነገር ነው። ስለዚህ በልጅ ከሆነ በእኔ ለምን ይሆናል አልልም። ልጅ መንገዴ ነው፣ እኔ ተከታዩ ነኝ። በሄደበት መንገድ እሄዳለሁ፣ በሄደበት መንገድ እሄዳለሁ። እሳት በዛ ብዬ አላፈገፍግም፣ አቀበት በዛ ብዬ አልመለስም። በልቤ ካለችው ከጽዮን አልቀርም። አሜን አሜን። ኦ ቅዱስ አባት ሆይ ክብር ላንተ ይሁን፣ ክብር ላንተ ይሁን፣ ክብር ለቃል ይሁን፣ ክብር ለቃል ይሁን፣ ክብር ለልጅ ይሁን፣ ክብር ለድንቅ አሰራር ይሁን። አባቴና አምላኬ ቅዱስ እግዚአብሔር ሆይ ጸልያለሁ። የዘላለም አምላክ እግዚአብሔር የዓመታትን ቋጠሮ እግዚአብሔር ጥያቄ ማዕዘብ የሆነብኝን ነገር በዚህ ቃል እንደፈታህልኝ ማተሜን ይሄ ቃል እንደፈታው እንቆቅልሽን ይሄ ቃል እንደፈታው ዛሬ በዚህ ቃል የወገኖቼ እንቆቅልሽ በኢየሱስ ስም ይፈታ፣ ይፈታ።
ልክ ማተቤን ስትፈታ ጥያቄን ስጥል ጥያቄ ያመጣብኝ መከራ እንደተገፈፈ ዛሬ ወገኖቼ ይህንን ጥያቄ ሲጥሉ እግዚአብሔር ይህን ጥያቄ የፈጠረባቸው መከራ ይንከባለል። አሜን። ይነቀል። አሜን። መሰረቱ ይነቀል። አሜን። አሜን። ይነቀል። አሜን። አባቴና አምላኬ እግዚአብሔር ወንድሜ ቤትን ያን ነገር ሲፈርስበት ጠላት ሲያፈርስበት አልገባውም ነበር፣ እኔም አልገባኝም ነበር። አንተ አዋቂ ነህ ብለን ባይገባንም እግዚአብሔር ጻድቅ ነው ብሎ ዝም ብሎ ማመስገን ቀጥሎ ነበር፣ ማገልገል ቀጥሎ ነበር። የዘላለም አምላክ እግዚአብሔር በጥያቄ ተሞልቶ አላፈገፈገም። አንተ ደግሞ ቀን ቆጥረህ ስለመጣህለት እናመሰግናለን። አሜን። እንባርካለን። አሜን። ከነ ዮሴፍ ወገን ስላሰለፍከው ተመስገን። አሜን። እንደ አቅሙ ከነ ዮሴፍ ጎን ስላሰለፍከው ተመስገን። አሜን። ተባረክ። አሜን። ከፍ በል። አሜን። ባይገባውም ባይገባው ለወንጌል አርበኛ ያይገባው እንደ ሰው አእምሮ የማይገባው ነገር የማይገባው የሚመስል ነገር ቢሆንም እግዚአብሔር አቁመኸው ለካሳ በቅቷልና ተመስገን። አሜን። የለሁላችንም ትምህርት ነው። ተመስገን። አሜን። ብዙ ነገራችን ሊፈርስ ይችላል። ፈረሰ ብለን ልባችንን አናፈርስም። ጠላት ሲያፈርስ እግዚአብሔር ነገ የሚገነባው ነገር እንዳለ አውቀን አምነን በኢየሱስ መቆም ይሆንልን። አሜን። መቆም ይሆንልን። አሜን። አፍራሹ ሲያፈርስ ቁጭ ብለን አናለቅስም። ጠላቴዎች ስማ፣ አሁን እያፈረስክ ያለኸው ለጊዜው በማይገባኝ ነገር እግዚአብሔር አምላኬ ቢፈቅድልህ ብቻ ነው። አምላኬ ደግሞ የፍቅር አምላክ ነው፣ ይወደኛል። ለበጎ ላያደርገው አልፈቀደልህም። ስለዚህ አሁን ከምታፈርሰው ነገር ይልቅ የበለጠ ነገር እግዚአብሔር ይገነባልኛል በሚል መቆም የሆነልን። ማይገባን ነገር ቀጠለ በሕይወታችን ረዘመ ብለን አናለቅስም። ይልቁንም ባይገባንም እናመሰግናለን። ባይገባንም እናጨበጭብልሃለን። ባይገባንም እንለላለን። ክብር ለእግዚአብሔር ይሁን። አሜን። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር አዋቂ ነው። አሜን። እግዚአብሔር አዋቂ ነው። አሜን። አንዳንዱ ነገር የሚያውቅ አምላክ ነው። አሜን። ለስሙ ክብር ይሁን። አሜን። እግዚአብሔር ተናግሮናል። አሜን። ክብር ለእግዚአብሔር ይሁን። አሜን። ደስ ብዬን እስኪ ባርኳ። እግዚአብሔር ይባርክ። እግዚአብሔር ይባርክ። ክብር ለእግዚአብሔር ይሁን። አሜን። ኢየሱስ ጌታ ነው። አሜን። እውነት ነው። እኔም አልገባኝም ነበር፣ ሲፈርስም አልገባኝም ነበርና ያው ለጊዜ አሳዝኖኛል፣ እንደውም አስለቅሶኛል እና አልቅሻለሁ። ወንድ ልጅ አያለቅስም አይደል? ያለቅሳል። በደንብ አድርጎ ነው የሚያለቅሰው። በደንብ አድርጎ ነው የሚያለቅሰው እና ከጊዜ በኋላ ግን ከጌታ ጋር ተነጋገር ሁለት ጉዳት አልፈልግም ብዬ እና ቁስሉንም ማጣትም አልፈልግም እና ንቀለው አልኩት። አንድ ቀን ጌታ ነቀለው። አሜን። ከዛ ለዘለልኩ። አሜን። ጌታ ስሙ ይባረክ። አሜን። ለምን እግዚአብሔር ተናግሮ ነው፣ ቅድም እንደሱ እንዳለ ተናግሮ ነው የገባሁት እዛ ሰፈር እና ሰፈሩም ደግሞ ጥሩ እየሄደ ወንድሞችም እዚህ ስላለ ጥሩ እንደውም እዛ ኮሚቴው አብራት ምናምን አስገብቼ አሁን ኖራለሁ ስል ፈረሰ። አሁን ዞራለሁ በቃ ተስተካክሏል ብዬ ስል ፈረሰ። ሲፈርስ በቃ ቅድም እንዳልኩት ለምን ነው ያልኩት ተናግረኝ የለም እንዴ ደግሞ ጸልዬ ምልክት አይቼ ነው የገባሁት። ለምን ብዬ አለቀስኩ። ግን ጌታ ባይገባኝም ለመልካም ሆኖልኛል። አሜን። ቅድም እንዳለው ይሄም ራሱ አልገባንም። በእግዚአብሔር ፊት ነው የምናገረው። እንደው ለሷ ነው የምንፈልገው ቤት ቤት ፈልጉ ስትለው ቤት እንፈልጋለን
ይሄ ይሆንልሻል፣ አይ ይሄ አይሆንም እያለች ይሄ እያለ ይሄ አይሆንም ያለች ምርጫ እያደረጋል ቪዲዮ እየቀረጽኩ ለእሷ ነው የሚያሳየው። እና ከገዘን በኋላም አልገባን ባለቤቴ የተወሰነ ነገር ብላለች መሰለኝ ገብተህ እናመሰግን ስንል እሷ ሳትኖር እንዴት ነው የምናመሰግነው? ባለቤቱ ሳይኖር ከአሁኑ እንትን ለመውረስ አሰብሽ እንዴ ያልኳት። እሷ ሳትኖር እንዴት ነው የምናመሰግነው ገብተን? ደግሞ እሷ ደግሞ ከኔ ጋር ነው ምስጢር የምታወራው። ከእሷ ለእሷ አይተው ብትሆን ከኔ ጋር ነው የምታወራው። እያንዳንዱ ጋር ብታወራ ሌላ ነው የምታወራው። እንዴት ባንቺ በኩል አልፎ ይመጣል ይሄ ነገር? ለዚህ ብዬ እኔ አልተቀበልኳትም። ከገዘን በኋላ ከዛ ነገ ልንገባው እንደዚህ ሌሊት ዛሬ ሰላም እናመስግን እያለች ነው። እኔ ግን አንቺ ሳትመጪ ማመስገን አልፈልግም። ግን ማመስገኑ እግዚአብሔር አመሰግናለሁ። ህዝብ ጠርቼ ጓደኞቼ ጠርቼ አላመሰግንም። አቀምታችሁ አመስግኑ፣ ምን ችግር አለው? አመስግኑ እኮ እኔ እኮ ልጃችሁ ነኝ እኮ አመስግኑ፣ ምን ችግር? አይ እኔ አላመሰግንም ብዬ ስዘጋው እኔ እንዳይከብድ ብዬ ነው ለእናንተ ነው የገዛሁት። እና እሷ እናቷ ቅርብ ጊዜ ነው 2 ዓመት ሆኗልና የእሷ እናት ምትክ ናት። እሷ እንድታርፍ ፈልጋለሁ። አንተም እንደ አባቴም እንደ መንፈሳዊ አባቴም ብዙ መከራ አልፋለች እና በዛ ሁሉ አብሬ ቆምኩ አንተ ነህ እና ገብታችሁ እንድታመሰግኑ ነው የሚፈልገው። እኔ ለኔ አይደለም የገዛሁት፣ መጀመሪያም ለእናንተ ነው የገዛሁት። ገብታችሁ አመስግኑ፣ እረፉ እና ስትል የምናገረው ጠፋብኝ። አልገባኝም። እንደው እዚህ ቤት ተከራይ የነበረው ቤታችን ነበረችና መጀመሪያ ሲመጣ እንደውም መጀመሪያ ሻጮቹ እነሱ ይወጣሉ ምናምን ሲሉ እኔ ይወጣሉ የሚባል ነገር አላውቅም። ልጅቷ ደግሞ ምንድን አለችው? ማትገቡ ከሆነ ማትገቡ ቤት አትግዙ፣ የሆነ ቤት ሰው አሉ ግዛሉ፣ እናንተ ማትገቡ ከሆነ እንዳትገዙ አለች። አይ እንደዛ አይደለም። ይሄም ደግሞ ሰው አለ ሲባል አለ ሰው ካለማ አልገዛም እንደዚህ እሷ ብላለች ብዬ ሲያወር እነሱ ሲያወር እናንተ ልትገቡ ከሆነማ እንለቃለን ብለን ለቀቀችው። ጌታ ይባርካት ማለት እና ጌታ ባይገበንም አድርጎላል ለምስጋና። አሜን። እንደዛ ከሆነ ብዬ ደግሞ ማመስገን አለብኝ እንደው እና ይሄን ደግሞ አንዳንድ ወዳጆችና አገልጋዮች ጋር ቢያመሰግን ደስ ይለኛል። አገልጋዮች ዛሬ እንግዲህ ሌላ ፕሮግራም ስላለ ያልመጡም እንጂ እነሱ ሌላ ሰፊ ምስጋና ፈልገዋል መሰለኝ። ስለዚህ ወዳጆች መጥተዋል። እግዚአብሔር ከኔ ጋር እንድታመሰግነው ነው። እግዚአብሔር የመልካም አድርገዋል። ጌታ ስሙ ይባረክ። ይሄን ካልኩኝ ምናልባት ባለቤት የሚጨምር ነገር ካለ ተጨምርና ከአንድ ሰው ጋር አመስግነን ያለበሉ ስላሉ እኔ ልጨርስ። እሺ አንድ ነና ጌታ ስሙ ይባረክ። አሜን። እና እግዚአብሔር መልካም አድርጎልናል። አሜን። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር መልካም አድርጎልናል። አሜን። እግዚአብሔር ረድቶናል። አሜን። ለምስጋና ቀይሮናል። አሜን። እና እግዚአብሔር መልካም ነው። ለጌታ እና ጌታ መልካም ነው። አሜን። እና ለቅሶን በሳቅ የሚቀይር እግዚአብሔር ብቻ ነው። አሜን። የሌለን ወደ ማኖር የሚያመጣው እግዚአብሔር ብቻ ነው። አሜን። አሁን ልጅቷን በራሱ የሆነ ያላት እንዳይመስላችሁ ከሌላት ተበድራ እና እሷ እንድትባርኩ ፈልጋለሁ። እንድትባርኩ ፈልጋለሁ ባለችበት በቃ እግዚአብሔር ነው የምትልበት። እኛ ካመሰገን ነው ከተደነቅ ነው ደስ ካለ በለት እግዚአብሔር በህይወቷ ደስታ እንዲያረግ አሜን፣ ምስጋና እንዲያረግ አሜን። በትዳሯም ቢሆን በእያንዳንዱ እንቅስቃሴ እግዚአብሔር ነገሯን ህይወቷ እንዲቀይር ጸልዩላት፣ ባርኳት። ጌታ ስሙ ይባረክ። አሜን። እግዚአብሔር መልካም አምላክ ነው። ከወንድም ጫላ ጋር አመስግነን እንጨርሳለን። ለእግዚአብሔር ይሁን። አሜን። ኢየሱስ ጌታ ነው። አሜን። ድንቅ ነው ጌታ። አሜን። ድንቅ ነው ኢየሱስ። አሜን። በዘመናት መካከል ሁሉ ያስደንቃል። አሜን። አንድ መልእክት ነገር ለዚህ ቤት እንደው ውስጤ የሞላ ነገር ነበርና ይህንን ቤት ነው የምናገረው እያልኩ ነበር። ጌታ አዋቂ ነው። አሜን። ባይገባንም
አሜን። ኢየሱስ ጌታ አሜን። መጥምቁ ዮሐንስ ያጠመቀ አንተ ማን ነህ ሲሉት እኔ የሚመጣውን የእግሩን ጥፍር ማሰሪያ ልፈታ የማይገባኝ ሰው ነኝ፣ እኔ እሱ አይደለሁም ይል ነበር። ወዴት ያመለክት ነበር? ወደ ዋናው። ኢየሱስ ጌታ ነው። አሜን። ዋናውን ያመለክት ነበር። ጌታን ያሳይ ነበር። ጌታን ይገልጥ ነበር። አሜን። ጌታን የገለጠ ደግሞ አያፍርም። አሜን። አይደክምም። አሜን። ስለዚህ ወንድሜ በአገልግሎቱ ቅድም ለሱ እኔ መሰክራለሁ ብሏል። እኔ ምስክር ነኝ። አሜን። በትጋት ጌታን እንደሚያገለግል እኔ ምስክር ነኝ። አሜን። ስለዚህ እግዚአብሔር እንደማይጥል እንደማይተው ዋናውን የያዘ ሰው እንደማይከስር አምናለሁ። አሜን። አምናለሁ። አሜን። ደግሞ እታመናለሁ። አሜን። ስለዚህ እግዚአብሔርን እናመሰግናለን። አሜን። ዮሐንስ በዚህ አይነት ሁኔታ ዋናውን እያሳየ በሄደ ሰዓት መጨረሻ ላይ ግን ጥያቄ መጣ፣ ፈተና መጣ። ቅድም ስብከት ውስጥ ይህንን አይ ነበረና አንተ ነህ ወይስ ሌላ የሚያስብል የሚያስምጥ ግራ የሚያጋባ ስፍራ የሚያስለቅቅ ነገር መጣ። ዋናውን ይዞ የሚመጣ ነገር አለ። በልጁ የመጣ ታውለናል አይደል? እኛ ማን ነን? ስለዚህ አንዳንድ ጊዜ አለን ከጌታ ጋር ተጣብቀናል፣ ተደግፈናል ብለንም ፈተና ሊመጣ ይችላል፣ ጥያቄ ሊመጣ ይችላል። ቢሆንም ስፍራችንን አንለቅም። አሜን። ቢሆንም ስፍራችንን አንለቅም። አሜን። ስለዚህ ጌታ ወደ ጌታ በላከ ሰዓት ጌታ ዋናው ሊያደርግ ያለው ሊፈጽም ያለውን ተልእኮውን ነው የተናገረ። እኔ ነኝ አይደለም ያለ። ኢየሱስ ሲመጣ ምን እንደሚሆን ያቅ ስለነበረ ሂዱና ንገሩት ምን እየሆነ እንዳለ። አንካሶች ሲዘሉ፣ ኑሮች ሲበሩ፣ ወንጌል ሲሰበክ፣ ሰዎች ሲድኑ የሚሆን ነገር ዮሐንስ ያቅ ስለነበረ ይሄን ንገሩት አለ። ስለዚህ ጌታ ወዴት አመለከተ? ሊፈጽመው ወዳለ ሊተገብረው ወዳለ ተልእኮ ይዞ ወደ መጣበት የወንጌልን ስራ ነበር ያሳየው። በዛን ሰዓት መልእክተኞቹ ከወጡ በኋላ ጌታ ምን ብሎ መሰከረ? ከሴት ከተወለደ ሁሉ እንደ ዮሐንስ ያለ የለም። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። ክብር ለስሙ ይሁን። አሜን። ክብር ለስሙ ይሁን። አሜን። እንደ እግዚአብሔር ያለ ማንም የለም። አሜን። እንደ እግዚአብሔር ያለ ማንም የለም። አሜን። እናመሰግናለን። አሜን። እንባርካለን ጌታ። አሜን። አሁንም ከፍ ከፍ እናረጋለን። አሜን። እናደናንቃለን። አሜን። ይገባንም ባይገባንም ጌታ አንተ ንጉሥ ነህ። አሜን። አንተ አዳኝ ነህ። አሜን። አንተ ፈዋሽ ነህ። አሜን። አንተ መሐሪ ነህ። አሜን። ልዑል ሆይ እናመሰግንሃለን። አሜን። ለዚህ ቤት ስለሆነ እናመሰግንሃለን። አሜን። ለዚህ ቤት ስለተከናወነ ነገር እናመሰግንሃለን። አሜን። ስላስገረምካቸው ስላስደነቅካቸው እግዚአብሔር የዘላለም አባት እንዴት ይሆናል የተባለውን ድንቅ ነገር ስላደረግ ክብር ለስምህ ይሁን። አሜን። ክብር ለስምህ ይሁን። አሜን። ክብር ለስምህ ይሁን። አሜን። ተባረክ። አሜን። ተባረክ። አሜን። ተባረክ። አሜን። ተባረክ። አሜን። ጌታ ሆይ ደሞም ጌታ እግዚአብሔር በዘመናቸው ሁሉ ጌታ እግዚአብሔር አነጋጋሪ ነገርን ታደርግ ዘንድ እግዚአብሔር በድንቅ በተአምራት አሁንም ጌታ እግዚአብሔር ከክብር ወደ ክብር እግዚአብሔር ከከፍታ ወደ ከፍታ ለዚህ ቤት ይሆን ዘንድ በጌታ በኢየሱስ ስም እንጸልያለን። አሜን። አምላክ ጌታ ሆይ ለታመኑ እጆች አሳልፈን እንሰጣለን። ትውልዳቸው የተባረከ ይሁን። ዘመናቸው የተባረከ ይሁን። ነገራቸው ሁሉ የተባረከ ይሁን። እግዚአብሔር የዘላለም አባት ጌታ ሆይ እነሆ ትውልዳቸው እነሱ የጠላትን ደጅ ይውረሱ። የጠላትን ደጅ ይውረሱ። አባት ሆይ ጌታ ሆይ ካንተ ጋር መጣበቅ እንዲሆንላቸው ቀን በቀን በሌሊት ጌታ እግዚአብሔር ሆይ
እንድታነጋግራቸው መንገድን እንድታሳያቸው እግዚአብሔር ምሪት እንድትሆናቸው የዘላለም አባት እግዚአብሔር የልብን ሐሳብና ፈቃድ እንድትገልጥባቸው በጌታ በኢየሱስ ክርስቶስ ስም እንለምንሃለን። እግዚአብሔር አሁን ጌታ ካየነው ክብር የበለጠ ክብር ጌታ ካንተ የሆነ ነገር እንዲያገኛቸው በኢየሱስ ስም ጸለይ። በጌታ በኢየሱስ ስም ጸለይ። ጌታ ሆይ በሰፈሩ በከተማው አነጋጋሪ ነገር በሕይወታቸው ይሁን፣ በዘመናቸው ይሁን፣ በትውልዳቸው መካከል ይሁን፣ በዘር ማንዘራቸው መካከል ይሁን። እግዚአብሔር ከፍታን የምታስረግጥ እግዚአብሔር የጠላትን ደጅ የምታስወርጥ አንተ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ጌታ ሆይ ዘራቸው የጠላቶቹን ደጅ ይውረሱ። ዘራቸው የጠላቶቻቸውን ደጅ ይውረሱ። ኢየሱስ ተባረክ፣ ተባረክ፣ ተባረክ። አቤቱ የዘላለም አባት እግዚአብሔር በዚህ ቤት ደግሞ ጌታ እግዚአብሔር ሆይ እነሆ ሳቅ እንዲሆን፣ ደስታ እንዲሆን፣ እልልታ እንዲሆን፣ ምስጋና እንዲሆን ምክንያት ስለሆነችው ስለዚህ ባሪያ ጌታ ሆይ እኔ አመሰግንሃለሁ። አቤቱ በኢየሱስ ስም አመሰግንሃለሁ። እግዚአብሔር አንተ እንድታገኛት፣ ነፍሷን እንድታገኝ፣ ፈቃዷን እንድትገዛ፣ መንፈሷን እንድትቆጣጠር እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እጅ በላያ ላይ እንዲሆን አቤቱ በኢየሱስ ስም እለምንሃለሁ። አቤቱ በኢየሱስ ክርስቶስ ስም እግዚአብሔር አንተን ትሰማ ዘንድ ጆሮዋቸው ይከፈት። አቤቱ ጌታ እግዚአብሔር የሰራኸው ድንቅና መልካም የሆነው ነገር ጌታ እግዚአብሔር አንተ በዚህ ሰው አልፈ እግዚአብሔር ስላደረግከው ስለዚህ ነገር ሁሉ እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። ተባረክ፣ ተባረክ። አሁንም ተወደስ፣ አሁንም ተደነቅ፣ አሁንም መገረም ይሁን፣ አሁንም መወደስ ይሁን፣ አሁንም እልልታ ይሁን። ይገባዋል ጌታ፣ ይገባዋል እሱ ስለኛ ኢየሱስ ጌታ ያለው ምን አለ? ምን አለ? እቺ ጥቂት ነገር ናት። እቺ ጌታ እግዚአብሔር በምክንያት እንድናመሰግን የሆነ ነገር ነው። ጌታ ሆይ፣ ጌታ ሆይ እናመሰግንሃለን፣ እናመሰግንሃለን። ስለ መዳናችን እናመሰግንሃለን። ያንተ ስለ መሆናችን እናመሰግንሃለን። ስለ መመረጣችን እናመሰግንሃለን። ክብር ለስምህ ይሁን፣ ክብር ለስምህ ይሁን፣ ክብር ለስምህ ይሁን። አባት ሆይ ወገኖቼ ከምንም በላይ የሚደንቀኝ እኔ በቅዱሳን ጉባኤ መካከል የተሰበሰበውን ሕዝብ ሳይ አንዱ ከሰሜን፣ አንዱ ከደቡብ፣ አንዱ ከምስራቅ በዘር በቋንቋ በሃይማኖት የማይገናኘውን አንድ አድርጎ የሰበሰበ ክርስቶስ በፍቅሩ የገዛውን ሕዝብ ሳይ በጣም ሐሴት አደርጋለሁ። ኢየሱስ ጌታ ነው። የሰበሰበን እሱ ነው። እንድናመሰግን እድልን የሰጠን የምስጋናን ኢየሱስ 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 እናመሰግንሃለን፣ እናመሰግንሃለን። አሁንም እናመሰግንሃለን። በዚህ ቤት ስለሆነ ነገር እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። ክብር ለስምህ ይሁን፣ ክብር ለስምህ ይሁን። ስለዚህ አንድነት፣ ስለዚህ መሰባሰብ፣ ስለዚህ መያዝ እግዚአብሔር ስለዚህ ሰዓት፣ ስለዚህ ጊዜ እግዚአብሔር በዚህ ስለመገኘት፣ ስለ መልካምነት፣ ስለ በጎነት፣ ስለ ቸርነት እናመሰግንሃለን፣ እናመሰግንሃለን። ለዘላለም ተባረክ፣ ለዘላለም ከፍ ከፍ በል፣ ለዘላለም ተወደስ። እግዚአብሔር አባት ሆይ ጌታ ሆይ አንተ ዋነኛውን ኢየሱስ አንተን ይዘው ማፈር የለምና በዘመናቸው ሁሉ በአንተ ላይ ማረፍ ይሁንላቸው፣ በአንተ ላይ መደገፍ ይሁንላቸው። ወገኖቼን ሁሉ ጌታ እግዚአብሔር እያንዳንዱን ሰው ጌታ እግዚአብሔር እንድትባርክ፣ አንተ እንድትገናኝ ጌታ እንድታስደንቅ፣ እንድታስገርም ምናልባትም ጌታ በዚህ መካከል እኔስ መቼ እታሰባለሁ የምትል ነፍስ ብትኖር በጌታ በኢየሱስ ክርስቶስም በስምህ ጌታ እግዚአብሔር
አንተ ፈቃድን ሐሳብን እንድትከውን ለአንተ አሳልፈን እንሰጣለን። አቤቱ ጌታ እግዚአብሔር ከዚህ ቀን ጀምሮ ከዚህ ምስክርነት ጀምሮ ከዚህ ሰዓት ጀምሮ ነገር የተለወጠ የሚሉበትን የምስጋናን እግዚአብሔር ቀን እንድታመጣ በጌታ በኢየሱስ ክርስቶስም ለመንኩ። ትችላለህ ጌታ ሆይ ለመንኩ። ታደርጋለህ ለመንኩ። ትፈጽማለህ ለመንኩ። ክብር ይሁንልህ፣ ክብር ይሁንልህ። ተባረክ፣ ከፍ በል። ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ይሁን። ኢየሱስ ጌታ ነው። ያለኝ መልእክት ለዚህ ቤተሰብ እግዚአብሔር በዋናነት ፊተኛው ቀዳሚ እሱ ከሆነ ሌላው ተከታይ ነው። አሜን። ሌላው ተከታይ ነው። አሜን። እግዚአብሔር ቃል እንደዚህ ነው የምለው፣ በላይ ያለው ጽድቁንና መንግስቱን ይሹ ሌላው ይጨመራል ነው የምለው። በላይ ያለው ንጉሱን በላይ ያለው ጌታ ሁሌ መናፈቅና መሻት ከሆነ እየበዛ እየጨመረ የሚሄድ ክብር አለ። እየበዛ እየጨመረ የሚሄድ ክብር አለ። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ስለዚህ ዋናውን ይዘን አናፍርም። ዋናውን ይዘን አናቀረቅርም። ዋናውን ይዘን አናነክስም። ዋናውን ይዘን አናለቅስም። ኢየሱስ ስሙ ለዘላለም ብሩክ ይሁን። ስለዚህ ዋናውን ይዛችኋል። ዋናውን ይዛችኋል። ሌላው ተከታይ ነው። አያስለቅስም፣ አያስለቅስም። ሌላው ተከታይ ነው። ኢየሱስ ጥበቃ በዚህ ቤት ላይ ይሁን። ምሕረት በዚህ ቤት ላይ ይሁን። ክንድ በዚህ ቤት ላይ ይሁን። እጅ በዚህ ቤት ላይ ይሁን። እግዚአብሔር ሆይ ላንተ አሳልፈን ሰጠን። ለሁሉ ተባረክ፣ ከፍ ከፍ በል። ስለነበረን ጊዜ ተባረክ። እግዚአብሔር ሆይ በቃልህ ስለተናገርከን፣ ስለመከርከን፣ አቅጣጫ ስላየህን፣ ምሪት ስለሰጠን ለዘመናችን ጌታ በሚገባን በማይገባን ሁሉ አንተን እንድናመሰግን እግዚአብሔር ሆይ ተናግረናልና እናመሰግንሃለን። እግዚአብሔር ሆይ ስለተጠቀምክበት ባራ ደግሞ አመሰግንሃለሁ። አሁንም ጌታ እግዚአብሔር ሆይ ነፍስ መንፈሱን አንተ እንድትገዛ እንድትቆጣጠር የልብህን ሐሳብና ፈቃድ እንድትገልጥ በኢየሱስ ክርስቶስ ላንተ አሳልፈን ሰጠን። እጅ በሱ ላይ ይሁን፣ በቤቱ ይሁን፣ በአገልግሎቱ ይሁን፣ በዘመኑ ይሁን። እግዚአብሔር የዘላለም አባት ትውልዱ ሁሉ ይባረክ፣ የማንዘሩ ሁሉ ይባረክ። ያንተ ፈቃድና ሐሳብ ብቻ ያከናውን። ስለ ሁሉ እናመሰግናለን። ሁሉ ለስሙ ክብር ይሁን በጌታ በኢየሱስ ስም። ሰላም